መጻሕፍት ዓለም እፎይታ ደራሲ አሌክሳንደር ዱማስ ትርጉም ተሾመ ዳምጠው ተራኪ ደጀኔ ጥላሁን እፎይታ ዘ ካውንት ኦፍ ሞንቴ ክሪስቶ ክፍል 9 ገባ ቪልፎርት ወዲህ ቀረብ በል አሉ ንጉሡ። ቪልፎርት ለጥ ብሎ እጅ ከነሳ በኋላ እጆቹን እንዳጣመረ ወደፊት ቀረብ ብሎ የሚቀርብለትን ጥያቄ ይጠባበቅ ጀመረ። ቪልፎርት አሉ ሉዊስ 18ኛ የምታስረዳን አሳሳቢ ጉዳይ እንዳለ መስፍኑ የነገረን ነገር እውነት ነውን? መስፍኑ ትክክል ናቸው ግርማዊ ጃንሆይ። ወደ ፓሪስ ገስግሼ ለመምጣት ያስገደደኝ በስራ ቦታዬ ላይ በማድረገው የሌት ተቀን መውጣት መውረድ አማካይነት በግርማዊነቱ መንግስት ላይ እጅግ አስጊ የሆነ ሴራ እየተጠነሰሰ መሆኑን በተጨባጭ ስለደረስኩበት ይህንን ለማስረዳት በመፈለግ ነው። ጌታዬ አምባገነኑ 3 መርከቦቹን በታጠቁ ወታደሮች ያደራጀ ሲሆን እንዲያውም እስካሁን ከይልባ ደሴት ሳይንቀሳቀስ አይቀርም። ወዴት እንደሚሄድ ባይታወቅም አቅጣጫው ግን ወደ ኢጣሊያ ወደቦች ወይም ወደ ፈረንሳይ እንዳተኮረ አጠያቂ አይደለም። አምባገነኑ በፈረንሳይ ምድርም ሆነ በኢጣሊያ ክልል ጀሌዎቹን ማስፈሩን ግርማዊነቱ እንደሚያውቀው አልጠራጠርም። አውቃለሁ አሉ ንጉሡ በቪልፎርት ገለጻ ሰውነታቸው ግሎ። እሺ ቀጥል እስኪ። ለመሆኑ መረጃዎቹን ከየት አገኘ? መረጃዎቹን ያገኘኋቸው ለረጅም ጊዜ በጥርጣሬ ስከታተለው ከነበረና ልክ ወደ ፓሪስ ከመምጣቴ በፊት በቁጥጥር ስር እንዲውል ካደረኩት አንድ አመፀኛ ግለሰብ ነው። ይህ ከበፊትም የአምባገነኑ ደጋፊና አገልጋይ ሆኖ የቆየ የአንዲት መርከብ ሰራተኛም ወደ ኢልባ ደሴት በድብቅ ሄዶ ነበረ። ኢልባ የሚገኝ ማርሻልም ይህንን ሰው ለአንድ ፓሪስ የሚገኝ ጀሌ መልእክት እንዲያደርስ በቃል መልእክት የነገረው ሲሆን ፓሪስ የሚገኘውን ጀሌ ስም ሊነግረኝ አልፈቀደም። ይሁን እንጂ መልእክቱ የፓሪሱን ጀሌ አምባገነኑ በአጭር ጊዜ ወደ ፓሪስ እንዲመለስ ሌሎች ተከታዮቹ ዝግጅት እንዲያደርጉ ማስተባበር እንዲጀምር የሚያዝ መሆኑን ተረድቻለሁ። ታዲያ ይህ የሰዶም መልእክተኛ አሁን የት አለ? ሲሉ ጠየቁ ንጉሡ። እስር ቤት ይገኛል ጌታዬ። በዚህ ጊዜ ፖሊስ ሰራዊት ጠቅላይ አዛዡ ይገባል። ጠቅላይ አዛዡ ፊቱ በርበሬ ከመምሰሉም በላይ ሰውነቱ እንደሚንቀጠቀጥ ያስታውቃል። አይኖቹም በፍርሃት ይጉረጠረጣሉ። ምን ሆነሃል ጠቅላይ አዛዥ? ክንፉን የተመታ ሞራ መስለሃል። ቪልፎርት አሁን ስለሚናገረው ነገር የምታውቀው ሚስጥር አለ
በማለት ንጉሡ ወንበራቸውን ወደ ኋላ ገፋ አድርገው ባረቁበት። ጃንሆይ አለ አዛዡ እየተንቀጠቀጠ። ተናገራ። ጠቅላይ አዛዡ እየተንደረደረ ሄዶ ንጉሡ ጫማ ስር ተደፋ። በጣም የሚያሸብር አደጋ ያንዣብባል ጃንሆይ። የካቲት 28 ቀን ናፖሊዮን ከኤልባ ደሴት ተነስቶ መጋቢት 1 ቀን ፈረንሳይ ውስጥ ወደዚህ በመገስገስ ላይ ነው። የተንቀሳቀሰውም በአንቲቢስ በኩል ነው። ናፖሊዮን መጋቢት 1 ቀን በአንቲብስ በኩል ማለትም ከፓሪስ 250 ኪሎ ሜትር ርቀት ላይ ተነስቶ ወደዚህ ሲያመራ አንተ ያወቅከው ገና ዛሬ መጋቢት 3 ቀን ነው። አይደረግም። መረጃው የተሳሳተ መሆን አለበት ወይም አብዳሃል። ኧረ ጃንሆይ ነገሩስ እርግጠኛ ነው። ሉዊስ 18ኛ ውስጡን በንዴት ደበኑ። ወደፊት ሊራመዱ ሞከሩና ተመልሰው ቆም አሉና የፈረንሳይን አፈር ረገጠ ሲሉ በኃይለ ቃል ተናገሩ። ናፖሊዮን ፈረንሳይ ክልል ውስጥ ገብቷል፣ ግን እኛ አስተኝተን ነበር። ብቻ ማን ያውቃል? ከመካከላችን አንዳንዶቹ በሚስጥር ረረረረ አለ መስፍኑ ራሱን ይዞ ወደ ፖሊስ አዛዡ በድንጋጤ እየተመለከተ። እንደሳቸው ያለ ሰው በክህደት ሊጠረጠር አይገባው። በእርግጥ ሁላችንም ታውረን ነበር፣ እሳቸውም እንደኛ ሳይታወሩ አልቀሩም። ግን በማለት ቪልፎርት ንግግሩን ጀመረ። ይቅርታ ይደረግልኝ ጌታዬ፣ ትልቅ ይቅርታ ጠይቃለሁ። በራሴ የግል ፍላጎት ይህን ሁሉ በቅንነት በማድረጌ ይቅርታ ይደረግልኝ። የለም ወደ ኋላ ሳትል በቅድሙ ወኔ ሁሉንም ነገረን። የአደጋው መቅረብ ያስጠነቀቅን ቁርጠኛ ወገናችን አንተነ። እንዴት እንደምንፈታው አስተያየትህ ይረዳናል አሉ ንጉሡ። ጃንሆይ አለ ቪልፎርት ለቀረበለት ምስጋና ለጥ ብሎ እጅ ከነሳ በኋላ፣ በደቡብ በኩል ህዝቡ በናፖሊዮን ላይ እጅግ ከፍተኛ ጥላቻ አለው። ስለዚህ እዛ አካባቢ ያለውን ህዝብ በሱ ላይ ማነሳሳት አስቸጋሪ አይደለም። እሱ እዚያ ቆሞ የሚጠብቅ ሳይሆን እየገሰገሰ መሆኑ ነው እንጂ ሐሳቡ እንኳን ባልከፋ አለ የፖሊስ አዛዡ። ደግሞ አያፍርም አሉ ንጉሡ ቀበል አድርገው። እየገሰገሰ ስትል ወደ ፓሪስ እያመራ ነው ለማለት ፈልገህ ነው? የፖሊስ አዛዡ አዎንታ በሚመስል ሁኔታ በፍርሃት አንገቱን ደፍቶ ዝም አለ። እንግዲያውስ አሉ ንጉሡ፣ ከአሁን ደቂቃ ጀምሮ አንተ አታስፈልገኝም። ከዚህ ክፍል ውጣልኝ። ከእንግዲህ መደረግ ያለበት ሁሉ የጦር ሚኒስትሩን የሚመለከት ይሆናል። መሴ ቪልፎርት፣ ለኛ ደህንነት ስትል በተጓዝከው ረጅም ጉዞ ሳትደክም አልቀረም። ሄድና አረፍ በል። አባት ቤት እረፍት ማድረግ ትችላለህ አይደለም?
ቪልፎርት አናቱን በዱላ የመቱት መሰለው። የለም ጌታዬ አለ። ሆቴል ውስጥ አርፋለሁ። አሃ ልክ ነህ አሉ ንጉሡ ፈገግ ብለው። ከኖርቴር ጋር እንደማትግባቡ ረስቻለሁ። ከወላጅ አባት ጋር እስክትቃቃር ድረስ ለዘውዳችን ላለህ ቅን አመለካከትና ላበረከትከው ግልጋሎት ውለታህን መክፈል ይኖርብኛል። ጌታዬ፣ ግርማዊነቶ ካሁን በፊት ያደረገልኝ ታላቅ ደግነት ከምመኘው ነገር ሁሉ የሚልቅና ሕይወቴን ሲያለመልም የሚኖር በመሆኑ ሌላ የምጠይቀው ውለታ አይኖርም። ያለፈውን ተውና በቀላሉ የምረሳ ሰው አይደለህም። ለጊዜው ግን ይኸውልህ። ንጉሡ ራሳቸው አልፎ አልፎ የሚያደርጉትን የጦር ሜዳ የክብር ሜዳሊያ አውልቀው ሰጡት። የቪልፎርት ዓይኖች በኩራትና በደስታ እንባ ተሞሉ። ሜዳሊያውን በሁለት እጁ በጥንቃቄ እንደያዘ ሳመው። በል ሂድ አሉ ንጉሡ። ንጉሥ ሁሉንም ነገር አስታውሶ አይዘልቀውምና ብረሳህ እንኳ መልሼ እንዳስታውስህ ያለምንም ፍርሃት እንድታሳስበኝ። እንጀራህን አበሰልክ ቪልፎርት? የዕድልህ መቃናት አሁን ገና ተረጋገጠ አለው የፖሊስ አዛዡ ከቪልፎርት ጋር ሆነው ከቤተ መንግሥት እንደወጡ። ምን ያህል ጊዜ ይፈጅ ይሆን ሲል ቪልፎርት በልቡ ራሱን ጠየቀ። ነገሮች እየተደራረቡ ተከሰቱ። ናፖሊዮን ከኤልባ ደሴት ወደ ፓሪስ ያደረገውን የማይታመንና ታምረኛ ጉዞ ታሪክ የሚያውቀው ነው። ንጉሥ ሉዊስ 18ኛ የናፖሊዮንን ጥቃት ለመከላከል ያደረጉት ጥረት ፋይዳ አልነበረውም። መልሶ በመቋቋም ላይ የነበረው ንጉሣዊ አገዛዝ ገና መሠረቱን በማጠናከር ካስማውን ቸክሎ ሚዛኑን አስተካክሎ መቆም ሳይጀምር ኃያሉ የናፖሊዮን ክንድ እንደገና ደቆሰው። በዚህም የተነሳ ቪልፎርት ከንጉሡ የጠበቀውን ውለታ ሳይቀበል ቀረ። የተረፈው ነገር ቢኖር የንጉሡ ምስጋና ብቻ ሲሆን እሱም ቢሆን ለሕይወቱ አደገኛ ከመሆኑ ሌላ ጥቅም አላስገኘለትም። እንዲያውም ናፖሊዮን ቪልፎርትን ከስልጣን አውርዶ በቅጣት ሊያስቀምጠው የከጀለ ሲሆን ከዚህ መዓት ሊያመልጥ የቻለውም በናፖሊዮን ፍርድ ቤት ታላቅ ተደማጭነት ባለው አባቱ በኖርቴር ጥብቅና ነበረ። ቪልፎርት የረዳት አቃቤ ሕግ ስልጣኑን ከመነጠቅ ዳነ። ጋብቻው ግን አማቾቹ ሌላ የደስታ ዘመን እስኪመጣላቸው ተላለፈ። ናፖሊዮን በስልጣኑ የሚቆይ ከሆነ ቪልፎርት ሌላ ሚስት ለማጨት አይኑን አያሽም። በሌላ በኩል ግን ንጉሥ ሉዊስ 18ኛ እንደገና አልጋቸውን ከያዙ የቀድሞዋ ወላጆቿ በቤተ መንግሥት ዘንድ ከፍተኛ ቦታ የሚሰጣቸው ሰዎች ልጅ ሬኒ የሚስትነቱን ስፍራ ትይዛለች። ኤድመንድ ግን እስረኛ እንደሆነ ቀረ።
መሬት ውስጥ በሚገኘው የጨለማ ክፍል እንደታጎረ የተረሳው ኤድመንድ ስለ ሉዊስ 18ኛ ከስልጣን መውረድም ሆነ ስለሌላው ሁኔታ የሚያውቀው ነገር አልነበረም። በዚህ 100 ቀናት ተብሎ በሚታወቀው የናፖሊዮን ሁለተኛ ዘመነ መንግስት ወቅት የፋራውን ባለንብረት ሞረል ወደ ቪልፎርት እየተመላለሰ ኤድመንድ እንዲፈታ መጠየቁን አላቋረጠም። ቪልፎርት ግን በተስፋ ብቻ ሞረልን ሸንግሎ ከመስደድ በስተቀር የወጣቱን እስረኛ መፈታት ሊያስበውም አልፈለገም። ከዚያም ሉዊስ 18ኛ ለሁለተኛ ጊዜ ናፖሊዮንን አስወግደው ወደ ዙፋናቸው ተመለሱ። ከዚህ ጊዜ በኋላ ሞረል ቪልፎርትን ለመጠየቅ መመላለሱን አቋረጠ። ለወጣት ጓደኛው የሚቻለውን ሁሉ ደከመ። በሉዊስ 18ኛ ዘመነ መንግስት ስር የኤድመንድን መፈታት መጠየቅ ግን በአንገት ላይ እባብ እንደመጠምጠም ይቆጠር ነበረ። ሉዊስ 18ኛ እንደገና ወደ ስልጣናቸው እንደተመለሱ ቪልፎርት በወቅቱ ክፍት የነበረውን የዋና አቃቤ ሕግነት ስልጣን ጠይቆ ተሰጠው። ከ2 ሳምንታት በኋላም አባቷ በፍርድ ቤት ከመቼውም የበለጠ ከፍተኛ ስፍራ የተሰጣቸውን ወይዘሪት ሬኒን አገባ። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።